ሰላም ጤና ይስጥልኝ እንደምናላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ እስቲ የደም ማነስ ለሚያስቸግራችሁ ሰዎች የሚሆኑ መፍትሄዎችን ነው የምነግራችሁ። ከዚህ ጉዳይ ጋር ተያይዞ በተደጋጋሚ ተጠይቁኛላችሁ። በተለይ ደም ማነስ አለብኝ ምን ልመገብ፣ እንደዚህ አይነት ከደም ማነስ ችግር ጋር የተያያዙ ጥያቄዎች ነበራችሁ። በተለይ ማተኩረው መፍትሄው ላይ ነው። ብዙ ጊዜ አሁን የደም ማነስ ያለባቸው ሰዎች የትኛውን ምግብ ቢመገቡ የደም ማነስን ወይንም አኒሚያን እንደሚቀርፉ ብዙ ግንዛቤ የለም። ስለዚህ የደም ማነስ ያለባችሁ ሰዎች አሁን የምነግራችሁን ምግቦች ብትመገቡ ይሄ ጤናማ በሆነ መንገድ መድኃኒቶችን ሳትወስዱ ችግሩ ተባብሶ ወደ ሌላ ነገር ሳይሄድባችሁ የደም ማነሳችሁን በጤናማ በአመጋገብ ብቻ እንዴት ማስተካከል መቅረፍ እንደምትችሉ እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በተለይ የደም ማነስ ችግር ላለባቸው ሰዎች እንዲደርስና ግንዛቤ እንዲያገኙበት ላይክ ሼር እያደረጋችሁ አጋሯቸው። በቀጥታ ወደ ሐሳባችን እንግባ። አሁን ስለ ደም ማነስ ወይንም ስለ አኒሚያ ስናወራ በዋናነት የምናወራው ስለ አይረን ነው ማለት ነው። ይሄንን ከዚህ ቀደምም በተደጋጋሚ ነግራችኋለሁ። አሁን አንድ ሰው ለደም ማነስ እንዲጋለጥ የሚያደርገው የአይረን እጥረት ነው። ምክንያቱም ቀይ የደም ሴል እንዲመረት ትልቁን ሚና የሚጫወተው አይረን ነው። አሁን ሰውነታችሁ ላይ የአይረን ይዘት ከቀነሰ፣ ይሄ ማለት ወይ በአይረን የበለጸጉ ምግቦችን ሳትመገቡ ስትቀሩ፣ አንዳንዴ ደግሞ የአይረን ይዘት ያላቸው ምግቦችን እየተመገባችሁ ነገር ግን አይረንን ሰውነታችሁ በበቂ ሁኔታ እየመጠጠ ካልሆነ ሰውነት ላይ የአይረን ችግር ይከሰታል። ያኔ አይረን ችግር ሲኖር የቀይ ደም ሴል ምርት በከፍተኛ ሁኔታ ይቀንሳል ማለት ነው። ስለዚህ ቀይ ደም ሴል እንዲቀንስ የሚያደርገው አይረን ነው። የአይረንን ችግር ስትቀርፉ ሰውነት ላይ በቂ አይረን ሲኖር በቂ የቀይ ደም ሴል ይመረታል ማለት ነው። ስለዚህ ዋናው ነገር ምንድነው? በአይረን የበለጸጉ ምግቦችን መመገብ አለባችሁ ማለት ነው። የደም ማነስ የሚያስቸግራችሁ ሰዎች ማድረግ ያለባችሁ ዋናው በውስጣቸው ከፍተኛ የአይረን ይዘት ያላቸው ምግቦችን መመገብ ነው። ታዲያ እነዚህ ምግቦች ምንድናቸው የሚለውን ስንመለከት አንደኛውና ዋነኛው በተለይ ከአትክልቶች መጀመር ፈልጋለሁ። አትክልት ይሄ አረንጓዴ ነገሮች አትክልቶችን መመገብ ለደም ማነስ በጣም ጥሩ ነው። አይረንም ሰውነታችሁ እንዲያገኝ ያደርጋል። በተለይ እነ ብሮኮሊ፣ ስፒናች እንደዚህ አይነት አረንጓዴ ተክሎችን በደንብ መውሰድ አለባችሁ። ስፒናችን፣ ብሮኮሊን እንደዚህ አይነት ነገሮችን ስትመገቡ ሰውነት በቂ አይረን ያገኛል። ያኔ ቀይ ደም ሴልም በበቂ ሁኔታ እንዲመረት ይረዳል። ይሄ አንደኛ አረንጓዴ ነገሮች ላይ ትኩረት ማድረግ ይኖርባችኋል። ሌላኛው እንቁላል ነው። እንቁላልም በተመሳሳይ ለደም ማነስ በጣም አስፈላጊ ነው። እንደሚታወቀው እንቁላል ከፍተኛ ፕሮቲን አለው። ከዛም ውጪ ሰውነት በቂ አይረን እንዲያገኝ ያደርጋል። ቀይ ደም ሴል በበቂ ሁኔታ ሰውነት ላይ እንዲመረት ያደርጋል። እንደዚህ አይነት ምግቦችን በደንብ መውሰድ አለባችሁ። በተለይ እንቁላልን መመገብ ብቻ ሳይሆን አመጋገቡን ማወቅ አለባችሁ። አሁን እንቁላል ተቀቅሎ ነው፣ ተጠብሶ ነው፣ ጥሬውን ነው፣ በምን መንገድ ብትወስዱት ነው ሰውነታችሁ በቂ ጠቀሜታ ከእንቁላል ማግኘት የሚችል? ብትችሉ ቅቅሉን ብትመገቡ መልካም ነው። ቀቅላችሁ እንቁላልን ጠብሳችሁ የምትመገቡ ደግሞ ከሆነ በጣም እሳት አታስነኩት። ይሄ በኖርማል ለስለስ ባለ አይነት አጠባበስ ጥበሱት። አንዳንዶች በጣም ድርቅ እስኪል ድረስ የምትፈረፍሩ አላችሁ። እንደሱ ደግሞ ሲሆን ጠቀሜታው በጣም ይቀንሳል። ዘይት የተወሰነ ብቻ ተጠቀሙ። እንደዚህ አይነት ነገሮችን ከእንቁላል አጠባበስ ጋር አመጋገብ ጋር ተያይዞ ማወቅ ያስፈልጋል። ነገር ግን እንቁላልም ጠቃሚ ነው። ሌላው ቀይ ስጋ ነው ማወቅ ያለባችሁ። ቀይ ስጋም በጣም አስፈላጊ ነገር ነው። ጉበትንም እዚህ ጋር አያይዤ ማንሳት ፈልጋለሁ። ቀይ ስጋና ጉበት ለቀይ ደም ሴል ምርት በጣም አስፈላጊ ናቸው። የበሬ ጉበት መመገብ ይኖርባቸዋል። ቀይ ስጋም እንደዚሁ መመገብ ይኖርባቸዋል። ይሄ ሰውነታችሁ በቂ አይረን እንዲያገኝ በማድረግ የቀይ ደም ሴል ምርትን በከፍተኛ ሁኔታ ያሻሽልላችኋል። እነዚህ ስጋዎችን ጉበት እንደ አይነት ነገር ካነሳው በዛው እነ አሳ፣ የዶሮ ስጋ እነዚህም ነገሮች ከዚህ ውስጥ አንድ ላይ
ተጠቃለው ማየት አለባቸው። ይሄ የስጋ ዘሮች በጣም አስፈላጊ ናቸው። ቀይ ስጋ ስትመገቡ፣ ጉበትን ስትመገቡ፣ የዶሮ ስጋ ስትመገቡ፣ አሳን ስትመገቡ እነዚህ አራት ነገሮች በተለይ ከደም ማነስ ጋር ከአኒሚያ ጋር ተያይዞ ለሰውነት ትልቅ ጥቅም የሚሰጡ ቶሎ ከነዚህ ከቀይ ደም ሴል ማነስ እንድትወጡና የተስተካከለ የቀይ ደም ሴል ሰውነታችሁ ላይ እንዲኖር ይረዳሉ። ስለዚህ ከስጋ ዘሮች በተለይ እነዚህ ነገሮች ላይ ትኩረት ብታደርጉ በጣም ይረዳችኋል። ሌላው ከፍራፍሬ ማንሳት ፈልጋለሁ። በተለይ ከፍራፍሬዎች ውስጥ ለደም ማነስ የሚረዱት እነ ሐባብ በጣም ጥሩ ነው። አቮካዶ፣ ስትሮቨሪ እንደዚህ አይነት ፍሩቶች በተለይ እነዚህ ሶስቱ በተለይ ከፍተኛ የአይረን ይዘት ለሰውነታችን የሚሰጡ የቀይ ደም ሴል ምርትን በከፍተኛ ሁኔታ የሚያስተካክሉ የሚያሻሽሉ ናቸው። ስለዚህ ፍራፍሬ ስትመገቡ ያው ሌላ እነ ሙዝ፣ ብርቱካን እንዲህ ከምትመገቡ የደም ማነስ ያለባችሁ ሰዎች ሐባብ ብትመገቡ በጣም ይረዳችኋል። አቮካዶ፣ ስትሮቨሪ እንደዚህ አይነት ፍሩቶች ላይ ትኩረት ብታረጉ መልካም ነው። ሌላ ቸኮሌት ማንሳት ፈልጋለሁ። በተለይ ዳርክ ቸኮሌት አሁን ይብለጥ ደግሞ የካካዋ መጠኑ ከ80% በላይ የሆኑ የቸኮሌት ብራውን ቸኮሌትን ብትመገቡ እጅግ በጣም ይረዳቸዋል። ቸኮሌት ከዚህ ቀደም ራሱን ችሎ ቪዲዮ ሰርቼላችሁ ነበር። የቸኮሌት ጥቅም የሚል ይሄ ቸኮሌት ሲባል የትኛውም አይነት ያገኛችሁት ሳይሆን የካካዋ መጠኑ ከፍተኛ የሆነ ቸኮሌት ቢያንስ ከ80% በላይ ካካው ያለው ቸኮሌት። እንዲህ አይነት ቸኮሌቶች በጣም ትልቅ ጥቅም አላቸው። ከዚህ ከአኒሚያ ከደም ማነስም ጋር ተያይዞ ይረዳቸዋል። ስለዚህ እንዲህ አይነት ምግቦችንም ብትመገቡ መልካም ነው። ሌላ ለውዝ ነው ማንሳት የምፈልገው። ለውዝ በተለይ ጤናማ ቅባት ያለው ለሰውነት በጣም ትልቅ ጥቅም የሚሰጠን ከዚህ ከአኒሚያ ከደም ማነስም ጋር ተያይዞ ሰውነታችሁ አይረን እንዲያገኝ ሰውነት የተመገባችሁትን አይረን በደንብ እንዲመጥና ለቀይ ደም ሴል ምርት እንዲረዳ ለውዝ ትልቅ አስተዋጽኦ ያደርጋል። ቾሎኒ ለውዝ መመገብም እንዲረዳችኋል። ለውዝ ይሄ የታሸጉ የለውዝ ቅቤ እንዲህ አይነት ነገሮች ከምትገዙ ብትችሉ ጥሬ የለውዙን ፍሬ ራሱን ገዝታችሁ ቤታችሁ ቆልታችሁ ብትመገቡ ቀጥታ በጤናማ መንገድ የለውዙን ጠቀሜታ እንድታገኙ ያስችላል። እንግዲህ በአጠቃላይ የደም ማነስ ያለባችሁ ሰዎች እነዚህ አሁን የዘረዘርኩላችሁን ምግቦች አመጋገባችሁ ስር እያካተታችሁ ብትመገቡ ቀስ እያለ ሰውነታችሁ አይረንን በደንብ እያገኘ የቀይ ደም ሴል ምርቱም እየተሻሻለ ይሄዳል። በኋላ ከአኒሚያ ወይንም ከደም ማነስ ችግር ሙሉ ለሙሉ በጤናማ መንገድ እንድትወጡ ይረዳችኋል ማለት ነው። ይህን መረጃ ላይክ፣ ሼር እያደረጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ